ተገናለው የቡላድ እባላለሁ የወራብ ፖሊቴክኒክ ኮሌጅ ዲንና የወራብ ፖሊቴክኒክ ኮሌጅ ክላስተር ኮሌጆች ሰብሳቢ ነኝ። ያው የ2017 የክሎት ቴክኖሎጂ አክሽን ሪሰርች እና ኤግዚቢሽን ውድድር በየአመቱ በአገር አቀፍ ደረጃ የሚካሄድ ውድድር ነው። ይህ ውድድር በየአመቱ ኮሌጆች ከተቋም ጀምሮ እስከ ፌደራል ድረስ የሚከናወን ውድድር ነው። በቴክኒክና ሙያ ዘርፍ ይህ ኩነት ወይንም ኢቨንት በጣም ግንባር ቀደምና ትልቅ ትኩረት የሚሰጠው ውድድር ነው ማለት ነው። በየአመቱ የሚካሄድ በዚህ ዘርፍ ላይ የአሰልጣኞች በክሎት እርስ በርሳቸው ቢገናኙበት ክሎት ደረጃቸውን ቼክ የሚያደርጉበት ውድድር የሚካሄድበት እንዲሁም ሰልጣኞች የሚያሰለጥናቸው ሰልጣኞች በየሙያው ያላቸውን ክሎት በውድድር ሁኔታ የሚገልጹበት መድረክ ነው። በተጨማሪም በቴክኒክና ሙያ ዘርፍ ውስጥ ያሉ አሰልጣኞች ኢንተርፕራይዞችም ጭምር የቴክኖሎጂና የፈጠራ ሐሳባቸውና ውጤቶቻቸውን ይዘው ቀርበው ውድድር የሚያደርጉበት መድረክ ነው። እንዲሁም የአክሽን ሪሰርች ውድድሮችም የሚካሄዱበት በተጨማሪም በተለያየ ጊዜ የተሰሩ የቴክኖሎጂ የፈጠራ ውጤቶች በኤግዚቢሽንና በዋዛር መልክ ቀርበው ውድድር የሚደረግበት መድረክ ነው ማለት ነው። ይህ መድረክ በቴክኒክና ሙያ ዘርፍ በጣም ትልቁ የሚባለው ግንባር ቀደም ትኩረት ያለውና በጣም ፖፑላር የሚባል የውድድርና ኢቨንት ነው ማለት ነው በዚህ ዘርፍ ላይ ማለት ነው። ከዚህ በፊትም የነበሩ ውድድሮች ሲካሄዱ ቆይቷል። እኛም ተሳታፊ ሆነናል ማለት ነው። የውድድሩ ሂደት በምንመለከትበት ሰዓት ላይ ያው ከተቋም ጀምሮ በየኮሌጁ ውድድሩ ተካሂዷል። በአገር አቀፍ ደረጃ በ22 ሙያ አይነቶች ሰልጣኞቹም አሰልጣኞቹም ውድድር እንዲያደርጉ የራሱ ማንዋል ወርዶለታል ማለት ነው። አሰልጣኝም በ22 የሙያ አይነቶች ውድድር ያደርጋል ማለት ነው። ይሄ በዚህ ወርዶ በተቋም ደረጃ ሲካሄድ መጥቷል። ያው ተቋም ባለው ሙያ ልክ ውድድር ሲያደርግ መጥቷል። በየተቋሙ በእኛ ክላስተር ስር ወደ 6 ኮሌጆች አሉ፣ ዳሎቻ ፖሊን ጨምሮ ማለት ነው። የተቋማት ከተደረገ በኋላ ወደ ክላስተር ውድድር ነው የገባ ነው። ክላስተር ውድድር ላይ ወራቤ ፖሊ የአስተባባሪ ክላስተር ነው። በዛ ስር ያሉ 6 ኮሌጆች አሉ። ዳሎቻ ፖሊ፣ ጦራ፣ ቀበት፣ ቃወቆቶ፣ ምስራቅ ሌራ እና ሁልባራ ግን ጨምሮ በእኛ ስር ያሉ ክላስተሮች ናቸው። በዚህ በክላስተር ማዕቀፍ ነው ውድድሩ የሚካሄደው ማለት ነው። በየተቋማቸው ካደረጉ በኋላ ወደ ክላስተር አድርገናል። ክላስተር ውድድሩም ደማቅ በሆነ ሁኔታ የተከበሩ ወይዘሮ ናይማ ሙኒር በክብር እንግድነት ተገኝቶ የክልል አመራሮቹም የዞን ከፍተኛ አመራሮቹም በተገኙበት በድምቀት አካሄደን ጨርሰናል ማለት ነው። በክልሉ የክላስተር ውድድር በማካሄድ የወራቤ ክላስተር የመጀመሪያው ቅድሚያ ወስዶ ነው የጨረሰው። ክልሉ ላይ ካሉ ሌሎች ክላስተሮች በቅድሚያ ጨርሰን በዛ ውድድር አድርገናል። በውድድሩ ሂደትም በአጠቃላይ ወደ 30 ተወዳዳሪዎችን ለይተናል ማለት ነው። ለክልሉ ውድድር ቅድመ ዝግጅት ጋፓቸውን በክላስተሩ ላይ የመሙላት ሁኔታዎችን እያደረግን ቆይተን ከ30ዎቹ ተወዳዳሪዎች በክሎት በቴክኖሎጂና በአክሽን ሪሰርች ላይ አዘጋጅተናል ማለት ነው። በአጠቃላይ በ30 ተወዳዳሪዎችን ይዘን ቀርበናል። በስብጥራቸውን ስናይ ከ30ው ተወዳዳሪዎች ውስጥ 29ኙ ወራቤ ፖሊቴክኒክ ኮሌጅ አሰልጣኝና ሰልጣኞች ናቸው። አንዱ ከዳሎቻ ዳታቤዝ አድሚኒስትሬሽን ላይ አሸናፊ የነበረ በመሆኑ በአጠቃላይ ከዛ ያገኘናቸው በመሆኑ ይዘን እየተዘጋጀን ቆይተናል ማለት ነው። ስለዚህ እነሱን ይዘን ወደ ክልሉ ውድድር ነው ያቀና ነው። በክላስተሩ ላይ የነበሩ ችግሮችን ለይተን ይህንን ዝግጅት ስናደርግ ቆይተናል። ስለዚህ ወደ ክልሉ ውድድር ስንሄድ ክልሉ ያዘጋጀው በ4 ዘርፎች ውድድር ተዘጋጅቶ ነበር ማለት ለ3 ቀን የተካሄደ ውድድር ነው። በ4 ዘርፎች ማለት በክሎት ውድድር በአሰልጣኝም ውድድር ነበር። በቴክኖሎጂ በአሰልጣኝና በኢንተርፕራይዝ በአክሽን ሪሰርች ደግሞ በአንዳንድ ሰው በባለሙያ ወይንም በአሰልጣኝ ማለት ነው። እንዲሁም ባዛርና ኤግዚቢሽንም የራሱ የሆነ ውድድር ነበረው ማለት ይሄ ውድድር ነው ተዘጋጅተን የገባ ነው። የዝግጅቱን የነበረውን በጣም በፕላን መሰረት ጋይድ አድርገነው ነው ይሄው ውድድሩ ቦታዎች በ5 የውድድር ጣቢያዎች ነው የተካሄደው። አንዱ የውድድር ማዕከል የነበረው በተለይ የክሎት ማለት ነው። ክሎት ላይ በክልል ደረጃ በአሰልጣኝ በ14 ሙያዎች ነው ውድድር የተካሄደው በ14 ሙያዎች ማለት ነው። በአሰልጣኝ ደግሞ በ13 ሙያዎች ነው የተካሄደው። እንደ ክላስተር እኛ ይዘን ቀረብነው ከክልሉ ከ14 አሰልጣኝ መምህራኖች 14ቱንም ተወዳዳሪዎች ይዘን ቀርበናል። በአሰልጣኝ በተማሪዎች ማለት ነው
13 ሙያዎችን አዘጋጅቷል። በእኛ በኩል 11 ሙያዎችን ተወዳድረናል ማለት ነው። በቴክኖሎጂ ዘርፍ በሶስት ውድድሮች ክልሉ አዘጋጅቷል። ሶስቱንም ይዘን ቀርበናል። በአክሽን ሪሰርች አንድ አዘጋጅቷል፣ አንድ ይዘን ቀርበናል። በኤግዚቢሽን ደግሞ እንደማንኛው ኤግዚቢሽን ይዘን ቀርበናል ማለት ነው። ስለዚህ ውድድር ጣቢያው የነበረው በ5 በ6 አካባቢ የውድድር ማዕከላት ነው የተካሄደው። አንደኛው ውድድር ማዕከል የነበረው የቡታጀራ የደስታ ጋርመንት ፕሮዳክሽን ትልቅ ፋብሪካ ውስጥ ነው የተካሄደው። ይህ ጋርመንትና የፋሽን ዲዛይን የክህሎት ውድድር እዛ ነው የተካሄደው ማለት ነው። ሁለተኛው ወልቂጤ ማዕከል የነበረው መካኒክስ እና አውቶ መካኒክስ ወልቂጤ ፖሊቴክኒክ ኮሌጅ ውስጥ ነው የተካሄዱት። ሐዋርያት ላይ 2 የክህሎት ውድድሮች ተካሂደዋል። ዌልዲንግ እና ማሽኒንግ እዛ ተካሂደዋል። ሆሳና ላይ 2 ተካሂደዋል። ፕላምፒንግ ወይንም ሳኒተሪ ኢንስታሌሽን የሚባለውና የሆቴል ወይንም ኩሊነሪ አርት የሚባል 2 ተካሂደዋል። ወራቤ ላይ 3 ውድድር የክህሎት ውድድሮች ተካሂደዋል። በአሰልጣኝም በኮንስትራክሽን በአይሲቲ ዘርፍ ደግሞ በዳታቤዝ አድሚኒስትሬሽን እና ሃርድዌር ኔትወርኪንግ በሚባሉ በ3 ሙያዎች ወራቤ ላይ ተካሂደዋል። እንዲሁም በዱራሜ ማዕከል 3 ሙያዎች ተካሂደዋል። በፈርኒቸር ሜኪንግ አይኤምዲ እና በቢልዲንግ ኤሌክትሪካል ኢንስታሌሽን ሙያዎች በዚህ ማዕቀፍ የተካሄዱ ውድድሮች ናቸው ማለት በአሰልጣኝም ውድድር በዚህ ማዕከል ነው የተካሄደው ማለት ነው። ስለዚህ ለዚህ በጣም የተበታተነ ስለነበረ በዛ በኮማንድ ፖስት ነው የመራ ነው ሂደቱን ማለት ነው። የክላስተር ዲኖች ሁሉም ተከፋፍለው ነው ማዕከሉን የያዙት ማለት ነው። የውድድር ጊዜውን በተመለከተ ዝቅተኛው የውድድር ጊዜ 5 ሰዓት ከፍተኛው 20 ሰዓት ነው የተካሄደው ማለት ነው። ውድድሩ የተካሄደው በጣም አንድ ፕሮዳክት ማምረት ስለሆነ ውድድሩ አይታወቅም። ስለዚህ በጣም ታፍ የነበረ ውድድር ነው። ዝቅተኛን መነሻ አድርገን ወደ ውድድሩ ውጤት ስንገባ እኛ ከተወዳደርንባቸው ዝግጁ አድርገን 29ኙን ለውድድር ኮምፒቲሽን ውስጥ ገብተዋል ማለት ነው። ከዛ ውስጥ 27ቱ ከ1 እስከ 3 ባለው ደረጃ ውስጥ መግባት ችሏል ማለት ነው። 2 ብቻ ነው ደረጃ ውስጥ መግባት ያልቻለው ማለት ነው። በውድድር ዘርፎች ለይተን በምናይበት ሰዓት ላይ በክህሎት ላይ የነበረን 25 ተወዳዳሪ ነበረን። ደረጃ ውስጥ መግባት ያልቻለው 1 ተወዳዳሪ ብቻ ነው ማለት ነው። ከ1 እስከ 3 መግባት ያልቻለው። ከዛ ውጭ አክሽን ሪሰርች ላይም እንደዚሁ አልተሳካለንም። ደረጃ ውስጥ መግባት አልቻለም። 2ቱ አሁን በጠቀስኳቸው ብቻ ነው ደረጃ ውስጥ መግባት አልቻለም። በክህሎት ከ14 ሙያዎች ላይ ተወዳድረናል። በተወዳደርንባቸው በ14 ሙያዎች 7ቱን ከ14ቱ 50% አንደኛ ነው የወጣነው። 50%ቱን አንደኛ ወጥተናል። ስለዚህ የነኚህ የወጣንባቸው ሙያዎችን በተመለከተ ጋርመንት ፕሮዳክሽን፣ ፋሽን ዲዛይን፣ መካኒክስ ላይ፣ ቢአይ ላይ፣ ኤችኤንኤስ ላይ፣ ኮንስትራክሽን እና ዳታቤዝ ላይ በአሰልጣኝ መምህራን አንደኛ ነው የወጣ ነው ማለት ነው። በሁለተኛ ደግሞ የወጣንባቸው በ3 ሙያዎች አሉ። አውቶ መካኒክስ፣ በፈርኒቸር ሜኪንግ እና በሳኒተሪ ኢንስታሌሽን። በእነኚህ በ3ቱ ደግሞ በ3ቱ ሙያዎች ሁለተኛ ወጥተናል። በ3ቱ ሙያዎች እንደገና 3ኛ ወጥተናል ማለት ነው። በዚህ ሆኖ 25 ከ25 ውስጥ አንድ ሰው ብቻ ውድድሩ ላይ ደረጃ ላይ ሳይገባ ቀርቷል ማለት ነው። በአሰልጣኝ ዘርፍ በምናይበት ሰዓት ላይ ክልሉ ያዘጋጀው የውድድር ብዛት የሙያ ብዛት ማለት ነው 13 ነው። 11ዱን ይዘን ቀርበናል። ከ11ዱ ውስጥ እኛ ይዘነው ካቀረብናቸው ክልሉ ያዘጋጀው 13 ነው። እኛ ይዘን የቀረብነው 11 ሙያ ነው። ከ11ዱ ሙያ ውስጥ 8ቱን አንደኛ ወጥተናል። በ8ቱ ሙያ ማለት ነው። ክልሉ ካዘጋጀው ከ13ቱ ሙያዎች ውስጥ 8ቱን እኛ አንደኛ ሆነን ነው የጨረስነው ማለት ነው። አንደኛ ሆነን ጨርሰናል። ከዛ ውጪ በአሰልጣኝ የቀሩትን ሁለተኛና ሶስተኛ ሆነን የጨረስንበት ማለት ሶስተኛ ሆነን የጨረስነው የለም። ሁለተኛ ሆነን የተቀሩትን ጨርሰናል ማለት ነው። የተቀሩትን ሁለተኛ ሆነን ነው የጨረስነው ማለት ነው። ስለዚህ ቅድም ባልኳችሁ በጋርመንት ላይ፣ በፋሽን ዲዛይን፣ በመካኒክስ ላይ፣ በዌልዲንግ ላይ እነኚህ በመሳሰሉ ሙያዎች ላይ አንደኛ ወጥተናል ማለት ነው። ስለዚህ እነኚህን በምናይበት ሰዓት ላይ በዚህ ዘርፍ ስለዚህ ይህንን ተደምሮ በክልል በተካሄደው 2017 በተካሄደው የክህሎትና ቴክኖሎጂ ውድድር ላይ በአጠቃላይ በክህሎት እነኚህ ሙያዎችን በአሰልጣኝ ወስደን ተደምሮ በአጠቃላይ ውጤት በክልሉ ካሉ ከ7ቱም ወልቂጤ ክላስተር አለ፣ ቡታጀራ ክላስተር አለ፣ የዱራሜ ክላስተር አለ፣ ሆሳና ክላስተር አለ፣ ቡታጀራ ክላስተር አለ፣ ሀላባ ክላስተር አለ፣ ወራቤ ክላስተር አለ። ከነኚህ ከ6ቱ ክላስተሮች ተወዳድረን በክህሎት ዘርፍ አንደኛ ወጥተን የዋንጫ እና አጠቃላይ ሽልማቶችን በክህሎት ዘርፍ ለብቻው በአንዱ ዘርፍ ማለት ነው እሱ አንደኛ ወጥተን
አንደኛ ወጥተና ሁለተኛ ወልቂጤ ወጥቷል ማለት ነው። ሁለተኛ ወልቂጤ ወጥቷል ማለት ይሄንን በዚህ መልኩ ነው። ይሄን በቴክኖሎጂ ዘርፍም እንዲሁም 3 ተወዳዳሪዎችን ይዘን ቀርበናል። በውጤት በአጠቃላይ አኩሙሌቲቭ በሆነ ውጤት አንደኛ ሆነን ተሸላሚ ሆነናል ማለት ነው። ስለዚህ በቴክኖሎጂም ዘርፍ በውድድሩ የአጠቃላይ ካቀረብናቸው 3 ተወዳዳሪዎች በአጠቃላይ ውድድር አንደኛ ሆነን በዚህ ዘርፍም አሸናፊ ሆነናል። በአክሽን ሪሰርች አልተሳካልንም፣ ደረጃ ውስጥ መግባት አልቻልንም። ተምረንበታል። ለቀጣይ ማስተካከያ አድርገን እንዘጋጃለን ለቀጣይ ውድድር ማለት ነው። ከኛ የሚመነጭ ነው ችግሩ የኛ የተወሰነ ከኛ ነው ውስጣዊ አጠቃላይ የኛ ከዝግጅት አጠቃላይ የትኩረት ማነስ ጉዳዮች ስላሉ እሱን ለቀጣይ እናስተካክላለን ማለት ነው። የኮምፒታንት ያለመሆን ችግር ነው የነበረብን፣ እንደሌላው ኮምፒታንት አልሆንም። እሱን ለቀጣይ እናስተካክላለን። ባዛርና ኤግዚቢሽን በተመለከተ አጠቃላይ ድምቀት ነበር ማለት ይቻላል የውድድሩ። ስለዚህ እሱም ላይ አንደኛ በመሆን ነው ያጠናቀቅነው ማለት ነው። ስለዚህ ከአራቱ የውድድር ዘርፎች 3ቱን አንደኛ በመሆን እንደገና በአጠቃላይ ውጤትም ደግሞ የ2017 የክልል አቀፍ የቴክኖሎጂና የክሎት የአክሽን ሪሰርች እንዲሁም ባዛርና ኤግዚቢሽን ውድድርን አንደኛ ሆነን አጠናቀናል። ይሄ ከዚህም በፊት ልምድ አለን። አሁን የመጀመሪያችን አይደለም። ከዚህም በፊት የነበሩት በጣም ልምድ አለን ማለት ነው። የተወሰኑትን ከዚህ በፊት የነበሩትን የደረጃ ውስጥ ማንገባባቸውን ኤሪያዎች አሻሽለን ነው የቀረብነው። ዘንድሮ አሻሽለን ነው የቀረብነው። ቴክኖሎጂ ላይ የነበረብንን ክፍተት ከዚህ በፊት ለመግባት በጣም ያስቸግረ ነበር። ዘንድሮ እሱን ጉድለት ይዘን ነው የገባነው። ሌሎቹም ላይ ክሎት ላይ ከዚህ በፊትም 3ኛ ጊዜ ነው ስናሸንፍ፣ በየአመቱ 3ኛ ዙር ነው ማለት የመጀመሪያችን አይደለም። ቴክኖሎጂና ሌሎች ቴክኖሎጂ ላይ የነበረብን ነገር አሻሽለን ነው ቀርፈን የገባነው። ስለዚህ በዚህ ሂደት አጠቃላይ ውድድሩም አሸናፊ ለመሆን ችለናል። እንዳልኳችሁ ይህ ውድድር በቴክኒክና ሙያ ዘርፍ በጣም ፖፑላር የሆነ ውድድር ነው። ከተቋማት አመታዊ አፈጻጸም ማይተናነስ ትኩረትና ፖፑላር የሆነ ውድድር ነው ማለት ነው። ማይተናነስ በጣም ትኩረት የሚሰጠው ማለት ነው። ከተቋም ጀምሮ እስከ ፌደራል ድረስ የሚካሄድ ውድድር ነው። ሴክተሩም አጠቃላይ በጣም ትኩረት የሚሰጠው ነው ማለት ነው። በዚህ ሂደት ላይ በክልሉ የተዘጋጁ ኦልሞስት ብዙ ሽልማቶችን ጠቅልለን ነው የመጣ ነው። ክላስተሩ ይዟቸው ነው የመጣው ማለት ይቻላል ማለት ነው። የገንዘብ ሽልማቶች፣ የሰርቲፊኬት ዋንጫ ሽልማቶች ናቸው ክልሉ አዘጋጅቶ ተነበረው ኦልሞስት ጠቅልሎት መጥቷል ማለት ይቻላል ማለት ነው ሽልማቶችን። ስለዚህ በሂደት በነበረው ሂደት ላይ የክላስተራችን ስኬታማ የውድድር ጊዜ አሳልፈናል ብለን ልንወስድ እንችላለን። ይሄ ማህበረሰባችንን ሊመጥን የሚችል ስራ ይዘን መቅረብ አለብን የሚለው ፕላን ነው ያሳካ ነው። የስልጤ ማህበረሰብ ታታሪ ነው፣ ውጤት ይፈልጋል። ስለዚህ ይህንን ሪፍሌክት የሚያደርግ ዝግጅት ማድረግ አለብን ብለን ነበር ተንቀሳቀስ ነው። አይሆፕ በአንጻራዊነት ከውድድሩ አጠቃላይ ከውድድሩ አኳያ ስልጤ ማህበረሰብን ሪፍሌክት ሊያደርግ የሚችል ስራ ይዘን መቅረብ አለብን ብለን በቀረብነው መሰረት ፕላናችን አሳክተናል። አክሽን ሪሰርች ብቻ ነው ከፕላናችን ውጭ የሆነብን፣ ሌላውን በተሟላ በተሻለ መልኩ አሳክተናል ማለት እንችላለን። ለማህበረሰባችን ለስቴክ ሆልደራችን በተገኘው ውጤት እንኳን ደስ አላችሁ ማለትም እንፈልጋለን። ይሄንን ውጤት ግን እናስቀጥላለን። የኛ ይሄንን ውጤት ኮንቲኒየስ የማድረግ ነው፣ በሌሎች ዘርፎችም የማስቀጠል ነው ማለት ነው። ስለዚህ 2016 አፈጻጸም በነበረው በክልሉ ላይ በተካሄደው ውድድርም አንደኛ ነን በቶታል በስራው ማለት ነው። አሁንም ደግመናል በዚህም ማለት ነው። ቀጣይ መድገም አለብን ነው። ስለዚህ እየደገምነው እንሄዳለን ማለት ነው። የቀጣይ ዝግጅታችንን በተመለከተ በሀገር አቀፍ ደረጃ የመምህራን ውድድር አይካሄድም። የመምህራን ክህሎት ውድድር አይኖርም። የተማሪዎች ብቻ ነው የሚኖረው ማለት ነው። የተማሪዎች ብቻ ነው የሚኖረው ማለት ነው። ስለዚህ ክልሉ የመምህራንን እስከ ክልል ደረጃ ነው የተካሄደው። ኢንተርናሽናል ይሄ ሀገር አቀፍ ብቻ አይደለም፣ ዓለም አቀፍ ውድድርም ጭምር ነው። ለምሳሌ ከዚህ አሁን ወደ ክልል አልፈዋል፣ ክልል አሸንፏል። ክልል ያሸንፉት ወደ ፌደራል ይሄዳሉ። ፌደራል ካሸነፉ የአፍሪካ የኮምፒቲሽን አለ፣ የክህሎት ኮምፒቲሽን አለ። ከዛ ሲያልፍ ወደ ዓለም አቀፍ ኮምፒቲሽን አባነን ማለት ነው። ስለዚህ ተማሪዎች ናቸው የሚወዳደሩ። ስለዚህ ፌደራል የሚያዘጋጀው ውድድሩን በክህሎት ዘርፍ በሰልጣኞች ካታጎሪ ብቻ ነው ማለት ነው። ስለዚህ እሱን በምናይበት ሰዓት ላይ ክልሉ ካዘጋጀው 13 ሙያ ላይ ይወዳደራል በፌደራል ደረጃ ማለት ነው። ከ13 ሙያ አንደኛ የወጣው ነው ክልሉን ወክሎ የሚሄደው። ስለዚህ ከ13ቱ ፌደራል ይዟቸው ከሚቀርቡት ሙያዎች 8 ሙያዎች እኛ እንወዳደራለን ማለት ነው። ክልሉን ወክለን በፌደራል ደረጃ እንወዳደራለን። ለዚህም በቂ ዝግጅት አሁን በክልሉ ላይ የነበረብንን ጋፕ ተጨማሪ የክፍተቶችን ሞልተን ለክልሉን ወክለን የክላስተሩን ወክለን የስልጤ ህዝብን ወክለን ይዘን ፌደራል እንቀርባለን ማለት ነው። እሱና የተሻለ ውጤት ለማምጣት ጥረት እናደርጋለን ማለት ነው። ስለዚህ እነኚህ ላይ የስልጤን አምባሳደር ሆነን ለመሄድ ነው የምንፈልገው። የስልጤ ማህበረሰብ አምባሳደር
ሆነን ውድድሩ ላይ ለመገኘት ጥረት እናደርጋለን ማለት ነው። ስለዚህ የቀጣይ ወደ ፌዴራል በሚሄደው ላይ ጊዜው ሲደርስ እናሳውቃለን። ግን አሁን ቅድመ ዝግጅት ከነገ ጀምሮ ልጆቹ እሱ ላይ ትኩረት ተማሪዎቹ እና ሰልጣኞቹ እሱ ላይ ትኩረት አድርገው ለፌዴራል ውድድሩ ክልሉን ወክለው ስለሚሄዱ እሱ ላይ ዝግጅት እንዲያደርጉ ነው ትኩረታችን ወደ ፌዴራሉ ዝግጅት ላይ ይሆናል ማለት ነው። ለቴክኖሎጂም ይዘናቸው የምንቀርባቸው ውድድሮች ይኖራሉ ማለት ነው። ስለዚህ ይህንን ክልሉ ነው የሚያስተባብረው ማለት ነው። በክልሉ ግን እንዳልኳችሁ ከ13ቱ 8ቱ እኛ ጋር ነው፣ 5ቱ ብቻ ነው ሌሎች ኮሌጆች የተከፋፈሉብን ሌሎች ክላስተሮች ማለት ነው። ስለዚህ ይሄ ትልቅ ኃላፊነት ነው ማለት ነው። 5ቱ ሌሎች ተከፋፍሎ 8ቱን ብቻ ይዘንማ ሸክም ነው፣ በጣም ሪስፖንሲብል ሸክም ስለሆነ እሱን ታሳቢ ያደረገ ዝግጅት እያደረግን እንሄዳለን። በዚህ ሂደት ላይ በጣም የሁሉም ድርሻ ነበረው ማለት ይቻላል በሂደቱ ላይ ማለት ነው። በተለይ እንዳልኳችሁ ቅድም በክላስተር በእኛ ክላስተር በወራቤ ፖሊ ክላስተር ስር ያሉ ኮሌጆች አመራሮች፣ ተወዳዳሪዎች በጣም ትልቅ ኮሚትመንት ነበራቸው። በየጊዜው እንገመግመው ነበር፣ ሂደቱን እየገመገም ነው እንሄድ ነበር። እንዳልኳችሁ ከ29 ተወዳዳሪዎች ውስጥ ኦልሞስት አንዱ ብቻ ከዳሎቻ ቢሆንም የክላስተር ነው ሲወዳደር የነበረ ስለሆነ በዛ ማዕቀፍ የክላስተር ዲኖች በየማዕከሉ ውድድሩን ስንመራ የነበረበት ሪፖርት ኢንስታንቴኒየስ የነበረ ችግር ሲያጋጥም ራሱ ይሄ ነገር ችግር አለ የሚለው ሪፖርቲንግ ስርዓት እዚህ ቁጭ ብዬ ወራቤ ማዕከል ነበርኩ እኔ የመምሪያው ኃላፊም እንዲተባበር አድርገን በዛ መልኩ እየመራን ነበር ማለት። ስለዚህ አጠቃላይ ክላስተር አመራሮች የነበረው ነገር በጣም ምስጋና ከዛ ውጪ የስልጤ ዞን ቴክኒክና ሙያ ማኔጅመንት አባላት ይህንን አጠቃላይ ስኬታማ እንድንሆን ጥረት እያደረጉ ነበር፣ የመምሪያውን ኃላፊ ጨምሮ ማለት ነው። ከዛ ውጪ የኮሌጅ ቦርድ አባላት የስልጤ ዞን ከፍተኛ አመራሮችን ጨምሮ በዚህ ትኩረት አድርገው ከክላስተር ውድድሩ ጀምሮ ክልል ላይ ለምናመጣው ውጤት አጋዥ ነበሩ ማለት ይቻላል። ማረሚያ ተቋም ለኤግዚቢሽኑ በጣም ድምቀት ነው የሆነው። ኢንዲጂነስ ናውሌጆችን ይዘን ሄደን የአገር በቀል እውቀቶች ያሉትን እኛ የምናስተምራቸው እዛ ያሉ ፕሮዳክቶችን ይዘን ድምቀት እንድንሆን አድርጎናል። ከዛ ውጪ በጣም ዘንድሮ ለየት የሚያደርገው የዳኝነት ስርዓቱ በጣም ትልቅ ለውጥ የመጣበት ነው። ከዚህ በፊት የተለያዩ ኮምፕሌኖች የበዙበት የነበረው ነገር ዘንድሮ ኦልሞስት ክልሉ የዳኛ አመራረጥ ሁኔታው በጣም ጥሩ ነበረ ሊባል የሚችል ነው። ሁሉንም ሊባል በሚችል አይነት መልኩ ከክልል ውጭ ነው ያመጣቸው በፌዴራል ተቋማት ዳኞች የመጡት ማለት ነው። በየሙያው ማለት ነው በእያንዳንዱ ሙያ 3 ዳኛ ነው ያመጣው ማለት በእያንዳንዱ ሙያ ማለት ነው። ስለዚህ ለእያንዳንዱ ጥሩ የዳኝነት ሁኔታ ነበረ ማለት ይቻላል። እሱን በጥንካሬ እንወስደዋለን። ክልሉ አጠቃላይ መጀመሪያውም ስለነበረ የሚያዘጋጅበት ማኔጅ ያደረገበት መንገድ አጠቃላይ በቃ ብቃት ላለው ብቻ ነው ጎልቶ የወጣው በዚህ ውድድር። እሱም ላይ ምስጋና አለን። በጣም ጥሩ ነበረ ብሎ መውሰድ ይቻላል። የወራቤ ፖሊቴክኒክ ኮሌጅ የማኔጅመንት አባላት ስታፉ ለዚህ ውጤት መምጣት በጣም ትልቅ ድርሻ ነበራቸው። በተለይ ከሁሉም በላይ ተወዳዳሪዎች የስልጤን ማህበረሰብ የሚወክል ውጤት ለማምጣት የነበራቸው ጉጉት ከመጀመሪያውም ጀምሮ ማለት ነው። ስለዚህ አንደኛ መውጣት አለብን ብለን ነበር ያቀነው። አንደኛ ነው የወጣነው። ምንም አላሳፈሩንም ማለት ነው። በቃ የመጨረሻ 20 ሰዓት ድረስ የሰራን 20 ሰዓት ምንም ሳያሸራርፍ ማለት አድሮ 12 ሰዓት ድረስ እንደገና የማግስቱን ቀጥሎ 20 ሰዓት ድረስ ፕሮጀክት ሲሰራ ነበር። ይሄ ከማሸነፍም በላይ ነው። ለማህበረሰብ ለተቋም ክብር ሲባል አንዳንድ ይሄዱ ጉዳዮች አሉ ማለት ነው። ስለዚህ በተለይ ተወዳዳሪዎች፣ አሰልጣኞች፣ ሰልጣኞቹን በዚህ የተወዳደሩ በአጠቃላይ በጣም ትልቅ ምስጋና አለን። ይህንን እያስቀጠልን እንሄዳለን ማለት ነው። ከአጠቃላይ ዓላማው ከዚህ ዓላማ ጋር በተያያዘ እንዳልኳችሁ ውድድር ብቻ ሳይሆን ይህንን ውድድር ማስኬድ ሳይሆን ትልቁ ዓላማው በዚህ ዘርፍ ላይ መምህራንም አሰልጣኞችም ሰልጣኞችም ኢንተርፕራይዞችም ያላቸውን ክህሎት ኮምፒታንት አድርጎ ለፕሮዳክቲቪቲ ለማዘጋጀት ነው። ሞር ፕሮዳክቲቭ እንዲሆኑ ነው ዋና የሚፈልገው። ኮምፒታንት አወዳድሮ መተው አይደለም፣ ሞር ራሳቸውን ኢቫሉዌት እንዲያደርጉ ስኪላቸው ምን ደረጃ ነው፣ ማን እንዴት በልጠነኛል የሚለው እርስ በርስ ኢቫሉዌት እንዲደራረጉ፣ ያ ደግሞ ሞር ደግሞ ለፕሮዳክቲቭ ስራቸው በየዲፓርትመንታቸው የተሻለ ስራ እንዲሰሩ፣ ፕሮዳክት እንዲያመርቱ፣ ቴክኖሎጂ እንዲሰሩ ለማነቃቃት ነው ማለት ነው። በሂደቱ ላይ በኮምፒቲሽኑ ሂደት ላይ ደግሞ ኢንሴንቲፋይ ማድረግ ነው። ልጆቹ ኢንሴንቲፋይ ማድረግ፣ የተሻለውን ማበረታታት፣ ማድጋት፣ እውቅና መስጠት፣ የተሻለ ቪዥን እንዲኖረው ማድረግ፣ ሞር ፕሮዳክቲቭ እንዲሆን ማድረግ ነው ማለት ነው ዓላማው። ስለዚህ አጠቃላይ ውድድሩ ዓላማ ፕሮዳክቲቭ ማድረግ ነው። ምርትና ምርታማነታቸው እንዲጨምር፣ ፕሮዳክቲቪቲያቸው፣ ስኪላቸው፣ ናውሌጃቸው
የስራ አመለካከታቸው እንዲቀየር ማድረግ ነው ማለት ነው ትልቁ ማለት ፕሮዳክቲቪቲያቸውን ለመጨመር ይሄንን መነሻ አድርጎ ኢንሴንቲቭ አድርጎ ፕሮዳክቲቪቲያቸውን ለመጨመርና የተሞክሮውን ለመውሰድ ነው የቱ ጋር ጉድለት አለብኝ የሚለውን ተሞክሮ ለመውሰድ ስለሆነ በጣም ትልቅ ትምህርት እየተማርንበት ነው ብሎ መውሰድ ይችላል። ስለዚህ በየአመቱ የሚካሄድ ነው። በክልል ደረጃ በዚህ ደረጃ አጠናቀራል። ለቀጣይ 2 አመት ጀምሮ ያሉትን ደግሞ እየተዘጋጀን እንሄዳለን። ስለዚህ ይሄንን እያልን ያለነው አሁን ይሄንን ውጤት የማስፋት ነው። በዚህ በክህሎትና ቴክኖሎጂ ዙሪያ ያሳካ ነው ተቋማዊ ውጤት ተቋማዊ አንደኛ ያመው ተቋማዊ ሃይ ፐርፎርም የማድረግ ስልጤን የሚመጥን ስታፍ እንዲኖር አመራር እንዲኖር የማድረግ ጉዳይ ነው ማለት ነው። ስለዚህ ይህንን የማስቀጠል ስራ የኛ ስራ ነው የሚሆነው። ስቴክሆልደሮችን ቦርድ አመራሮች ስፔሻሊ በዚህ አጋጣሚ መግለጽ የሚፈልገው አቶ ዘይኔ ቢልካ የቦርዱ ሰብሳቢ በየጊዜው ኢቭን ትንንሽ ቴክኖሎጂ እቺን ሞክሯት እስኪ እቺ ነገራት ሞክሯት እስኪ ይዋትና ሞክሯት እቺን አይነት ነገር እስኪ ሙያ ያላቸው ልጆች ይሄን ፕሮዳክሽን ይስሩ ሪኮመንድ አደረጋል እየጠራ ማለት ነው በጣም በቃ። ስለዚህ እንደዚህ አይነት ነገሮች እየተደጋገፉን ከሄደ ከፍተኛው አመራር በጣም እየደገፈን ነው። ይሄ ውጤት ዝም ብሎ የመጣ አይደለም። አጠቃላይ ዞኑ አመራር ለምሳሌ ፕሮዳክሽኖች ላይ እንድናመርት ሞክሩ፣ ይሄንን ቴክኖሎጂውን ይሄን ሞክሩ፣ አይዟችሁ ሲባል የበለጠ እንድሰራ ያደርጋል ማለት ነው። ስለዚህ የሁሉም ድምር ውጤት ነው ማለት ነው። ስለዚህ ይሄንን አጠናክረው ይቀጥላሉ የሚል ተስፋ አለን። በእኛ በኩልም ኮሚትድ ነን የስልጤ ህዝብን የሚመጥን ስራ ለመስራት እየተዘጋጀን እንሄዳለን። ይሄንን አጋጣሚ ማክሲማይዝ ማድረግ ስራ እየሰራን እንሄዳለን።